ሰላም ሰላም የወርዲ ዩቲዩብ ተከታታይ ፋሚሊ ቤተሰብ ሰላም ብያለሁ። ዛሬ የፍርኖ ዱቄት እንጀራ አብረን እናያለን። እዚህ ጋር አብሽ ጨምሬያለሁ። እዚህ ጋር ግን ፍርኖ ዱቄቱን አምሼ ያስቀመጥኩት ነው። ማለትም አንድ ቀን ደግሞ አሳያቸዋለሁ እንዴት አድርጌ እንደማምሰው ማለት ነው። ፍርኖ ዱቄቱን እዚህ ጋር በደንብ አሽቼ ለአንድ 10 ደቂቃ በደንብ መታሸት አለበት። እዚህ ጋር ደግሞ ነጭ ለብቻው ፍርኖ ዱቄት ያዘጋጀውታለኝ እርሾ ማለት ትንሽ ካሜራ አድርጌ በጥብጬ ያስቀመጥኩት ማለት ነው። ለ2 ሰዓት ምናምን አስቀምጬው ነው። ከዛ ይሄ ግን አሁን ይቀጥንና ቀጠን ይደረግና ለአንድ ቀን ሙሉ ታስቀምጡታላችሁ። ማታ ካቦካችሁት ለነገ ጠዋት ማለት ነው። ነገ ጠዋት አሪፍ ቦክቶ አሪፍ ሆኖ ያው እዚህ ጋር አሪፍ ሆኖ በደንብ ቦክቶ አሁን ሲጋገር ታዩታላችሁ። ምን የመሰለ እንጀራ ይወጣል። ሰብስክራይብ ያረጋችሁ ላይክ ይሁን። እንጀራው ይሄን ይመስላል። ሰብስክራይብ ያረጋችሁ ላይክ፣ ኮሜንት፣ ቪዲዮን ከወደዳችሁት ሼር ያደረጋችሁ ለብዙ ሰው እንዲደርስ አድርጉልኝ። ላይክ አድርጉ፣ ኮሜንት አስተያየት ጻፉልኝ። ሲበላ ደግሞ በስማ በቃ እንጀራ በሉት። ምንም እንትን የለውም። የፍርኖ ዱቄት ጣዕም የለውም። ይሄን የመሰለ እንጀራ ሆኖልኛል። ከጎን ደግሞ ወጥ አዘጋጅቻለሁ። ይሄን ይመስላል። ሰብስክራይብ ያደረጋችሁ ላይክ፣ ኮሜንት፣ አስተያየት ጻፉልኝ። አስተያየት ኮሜንት እቀበላለሁ። ሼር አድርጉልኝ። የደውሏ ምልክት እንዳትረሳ። ሰብስክራይብ አድርጉኝ። አዲስ ፋሚሊ አድርጉኝ። ሰብስክራይብ ያደረጋችሁ የደውሏ ምልክት እየተጫናችሁ ሼር እያደረጋችሁ ለብዙ ሰው እንዲደርስልኝ አድርጉ።